ሰላም ለእናንተ ይሁን። በዛሬው የመጽሐፍ ቅዱስ ታሪክ ለብዙዎች ምሳሌ የምትሆነውን እጅግ ኃይለኛ አምላኳን የምትፈራ የእስራኤል መሪ ነብይት፣ መሳፍንት፣ ፈራጅ እንዲሁም የእምነት ጀግና የሆነችውን የዲቦራን ታሪክ ይሆናል። የእስራኤል ሕዝቦች ወደ ከነዓን ምድር ከገቡ በኋላ የእግዚአብሔር ባሪያ የነዌ ልጅ ኢያሱ ሞተ። ከሱ ጋር የነበሩት ትውልድ ሁሉ ደግሞ አለፉ። ለእስራኤል የሚያደረገውን ሥራ ያላወቀ ሌላ ትውልድ ተነሳ። የእስራኤልም ልጆች በእግዚአብሔር ፊት ክፉ የሆነውን ነገር አደረጉ፣ በአሊምንም አመለኩ። ከግብጽ ምድር ያወጣቸውን የአባቶቻቸውን አምላክ እግዚአብሔርን ተዉ። በዙሪያቸውም ካሉት ከአሕዛብ አማልክት ሌሎች አማልክትን ተከተሉ፣ ሰገዱላቸው። እግዚአብሔርንም አስቆጡ። እግዚአብሔርንም ትተው በዓልንና አስቶሮትን አመለኩ። የእግዚአብሔርም ቁጣ በእስራኤል ላይ ነደደ። ወደ ማረኳቸው ማራኪዎች እጅ አሳልፎ ሰጣቸው። በዙሪያቸውም ባሉት በጠላቶቻቸው እጅ አሳልፎ ሰጣቸው። ጠላቶቻቸውንም ከዚያ ወዲያ ሊቋቋሙ አልቻሉም። እጅግም ተጨነቁ። እግዚአብሔርም መሳፍንትን አስነሳላቸው፣ ከሚማርኳቸውም እጅ አዳናቸው። መሳፍንት ማለት ሕዝቡን የሚመሩ የሚፈርዱና ከጠላቶቻቸው የሚያድኑ መሪዎች ነበሩ። መሳፍንቱ ሲሞቱ እስራኤል በተደጋጋሚ እግዚአብሔርን ይተዉ ነበር፣ ቃል ኪዳኑንም ይረሱ ነበር። የበዓልንና የአስቶሮትን ጣዖቶች ማምለክ ይጀምሩ ነበር። በዚያም ጊዜ ጠላቶቻቸው ያስጨንቋቸው ነበር። እስራኤልም ወደ እግዚአብሔር ይጮሁ ነበር። እግዚአብሔር መሳፍንትን ያስነሳላቸውና ከሚያስጨንቋቸው ያሳርፋቸው ነበር። በዲቦራ ዘመን እስራኤል በከናናዊው ንጉስ በኢያቤስና በጦር አለቃው ሲሳራ እጅግ ተጨንቆ ነበር። ሲሳራ 900 የብረት ሰረገሎች ነበሩት። ይህም በዚያ ዘመን እጅግ ኃይለኛ የጦር መሳሪያ ነበር። ዘጠኝ መቶ የብረት ሰረገሎች በዚያ ዘመን ይህ እንደ ዛሬ ታንኮችና ሜካናይዝድ ጦር ነበር። ማንም ሊቋቋመው አልቻለም። እስራኤልን ለ20 ዓመት በግፍ አስጨነቀ። በመጨረሻም ሕዝቡ ወደ እግዚአብሔር ጮኸ። በዚያም ጊዜ ነብይቱ የሊፊዶት ሚስት ዲቦራ በእስራኤል ላይ ትፈርድ ነበረች። እርሷም በተራራማው በኤፍሬም ሀገር በራማና በቤቴል መካከል ካለው የዲቦራ ዛፍ ከሚባለው ከዘንባባ በታች ተቀምጣ ነበር። የእስራኤልም ልጆች ወደ እርሷ ለፍርድ ይወጡ ነበር።
ታሪክ እግዚአብሔር ሴቶችን በታላቅ መሪነት እንደሚጠቀም በግልጽ ያሳያል። እግዚአብሔር በዲቦራ አማካኝነት ባራቅ የተባለ የጦር መሪ ጠራ። ዲቦራም እንዲህ አለችው፣ እግዚአብሔር አዘዘ፣ ከንፍታሌምና ከዛብሎን 10,000 ሰዎች ሰብስበ ወደ ታቦር ተራራ ውጣ፣ ሲሳራንም በእጅህ አሳልፌ እሰጥሃለሁ። ባርቅ ወደ ዲቦራ ተመለከተ። እግዚአብሔር ተስፋ ሰጥቷል፣ ግን ፍርሃት አለው። ባርቅም አንቺ ከኔ ጋር ብትሄጂ እኔ ሄዳለሁ፣ አንቺ ግን ከኔ ጋር ባትሄጂ እኔ አልሄድም አላት። ባርቅ የእግዚአብሔርን መገኘት ይፈልጋል እና ባርቅ አንድ ነገር ተረዳ፣ እግዚአብሔር በዲቦራ እንደሚገለጥ። ይህ ድክመት አይደለም፣ ይህ ጥበብ ነው እንጂ። ዲቦራም እመጣለሁ፣ ነገር ግን ክብሩ ላንተ አይሆንም፣ ሲሳራ በሴት እጅ አሳልፎ ይሰጣልና አለችው። ባርቅም ዛብሎንና ንፍታሌምን ወደ ቃዴስ ጠራቸው። 10,000 ሰዎች ተከትለውት ወጡ። ዲቦራም ከሱ ጋር ወጣች። የአቤኒምም ልጅ ባርቅ ወደ ታቦር ተራራ እንደወጣ ለሲሳራ ነገሩት። ሲሳራም ሰረገሎቹን ሁሉ 900 የብረት ሰረገሎች ከእርሱ ጋር የነበሩትን ሕዝብ ሁሉ ከአርሶት ወደ ቄሶን ወንዝ ሰበሰባቸው። ዲቦራም ባርቅን እግዚአብሔር ሲሳራን በእጅ አሳልፎ የሚሰጥበት ቀን ዛሬ ነውና ተነሳ፣ እነሆ እግዚአብሔር በፊትህ ወጥቷል አለችው። ባርቅም 10,000 ሰዎች ተከትለውት ከታቦር ተራራ ወረደ። እግዚአብሔር ሲሳራን፣ ሰረገሎቹን ሁሉ፣ ሰራዊቱን ሁሉ ከባርቅ ፊት በሰይፍ ስለት አስደነገጣቸው። ሲሳራ ከሰረገላ ወርዶ በእግሩ ሸሸ። ባርቅም ሰረገሎቹንና ሰራዊቱን እስከ አሮስት ድረስ አባረረ። የሲሳራም ሰራዊት ሁሉ በሰይፍ ስለት ወደቀ፣ አንድም እንኳን አልቀረም። በአሶር ንጉስም በኢያቤስና በቄናዊው በሄቤር ቤት መካከል ሰላም ነበረና ሲሳራ በእግሩ ሸሽቶ ወደ ቄናዊው ወደ ሄቤር ሚስት ወደ ኢያኤል ድንኳን ደረሰ። ኢያኤልም ሲሳራን ለመገናኘት ወጣ። ግባ ጌታ ሆይ፣ ወደ እኔ ግባ፣ አትፍራ አለችው። ወደ እርሷም ወደ ድንኳኗም ገባ፣ በመጎናጸፊያዋም ሸፈነችው። እርሱም ጠምቶኛልና እባክሽ የምጠጣው ጥቂት ውሃ ስጪኝ አላት። ኢያኤል ከጠየቀው በላይ ሰጠችው። እርሷም የወተቱን አቅሟዳ ፈታ አጠጣችው፣ ሸፈነችው። ጥሩ እንግዳ አቀባበል አደረገችለት። ሲሳራ ዘና አለ፣ አመናት። ከዚያ አዘዛት፣ ከድንኳኑ ደጃፍ ቁሚ፣ ሰው መጥቶ በዚህ ሰው አለን ብሎ ቢጠይቅሽ አንቺ የለም ትይዋለሽ አላት። ሲሳራ እንድትዋሽለት ጠየቃት፣ ሙሉ በሙሉም አመነባት።
የሄቤር ሚስት ኢያኤል የድንኳኑን ካስማ ወሰደች፣ በእጇም መዶሻ ያዘች። ቀስ ብላ ወደ እርሱ ቀረበች፣ በጆሮ ግንዱ ካስማውን ቸነከረች። እርሱም ደክሞ አንቀላፍቶ ነበርና ካስማው ወደ መሬት ጠለቀ፣ እርሱም ሞተ። እነሆም ባራቅ ሲሳራን ሲያባርር ኢያኤል ልትገናኘው ወጥታ ና የምትሻው ሰው አሳይሃለሁ አለችው። ወደ እርሷም ገባ። እነሆም ሲሳራን ወድቆ ሞቶ አገኘው። ካስማውም ከጆሮ ግንዱ ውስጥ ነበር። እንዲሁም የዲቦራ ቃል ተፈጸመ፣ ድሉ በሴት እጅ ተጠናቀቀ። ዲቦራ ጥበብ፣ እምነትና ድፍረት ያላት መሪ ነበረች። እግዚአብሔርም በእርሷ አማካኝነት ሕዝቡን አዳነ። በዚያም ቀን እግዚአብሔር የከነዓንን ንጉሥ ኢያቤስን በእስራኤል ልጆች ፊት አዋረደ። የከነዓን ንጉሥ ኢያቤስንም እስኪያጠፋ ድረስ በከነዓን ንጉሥ በኢያቤስ ላይ የእስራኤል ልጆች እጅ እየበረታች ሄደች። ከዚያ በኋላ ዲቦራና ባራቅ ለእግዚአብሔር የምስጋና መዝሙር ዘመሩ፣ እግዚአብሔርንም አመሰገኑ። እርሱ የሚያድን አምላክ መሆኑን አወጁ። ምድሪቱም ለ40 ዓመት እረፍት አገኘች። የዲቦራ ታሪክ የሚያስተምረን እግዚአብሔር ማንንም ሊጠቀም እንደሚችል፣ ድል ከእግዚአብሔር ብቻ የሚገኝ መሆኑን እንዲሁም ኃይል የእግዚአብሔር እንደሆነ ያስተምረናል። እግዚአብሔር እኛንም እንደ ዲቦራ በእምነት የሚቆሙ ሰዎች ያድርገን።